የወልቃይት ጠገዴ ወይም ጸገዴ ጉዳይ ሲብራራ ታሪክ፣ ልዩነትና ያልተፈታው የኢትዮጵያ የፌዴራል ስርዓት ጥያቄ። ከሰሞኑ የኢትዮጵያ ብሔራዊ ምርጫ ቦርድ የፌዴሬሽን ምክር ቤት በምርጫ ክልሎች ላይ ያስተላለፈውን ውሳኔ ተከትሎ በትግራይና በአማራ መካከል አከራካሪ የሆኑ 5 ወረዳዎች የይገባኛል ጥያቄው እስከሚፈታ ከትግራይ ውጪ ሆነው በቀጥታ ለፓርላማ እንዲመረጡ ውሳኔ አስተላልፏል። ይህም አከራካሪ የሆነውን የወልቃይት ጠገዴ ጉዳይ እንደገና እንዲነሳ ምክንያት ሆኗል። ውሳኔው በሁለቱም ክልሎች የተለያየ ምላሽን አስከትሏል። በትግራይ በኩል ያሉት ሊቃን የክልሉን ሕገ መንግስታዊ ወሰን አደጋ ላይ የሚጥል ነው በሚል ውሳኔውን አጥብቀው የተቃወሙት ሲሆን፣ በአማራ በኩል ደግሞ ውሳኔውን በጊዜያዊነት ተቀብለው ነገር ግን ከፌዴራሉ ፓርላማ በተጨማሪ ለክልሉ ምክር ቤት ጭምርም በእነዚህ የምርጫ ጣቢያዎች ምርጫ መካሄድ እንዳለበት፣ በዘላቂነትም ከሕገ መንግስታዊ ድንጋጌዎች የዘለለ መፍትሄ እንደሚያስፈልገውም ጠቁመዋል። ጉዳዩ እስከ ከፍተኛ ፍርድ ቤትም ደርሶ ጊዜያዊ እግድ ተጥሎበታል። ለመሆኑ ወልቃይት ጠገዴ ማን ነው? የወልቃይት ጉዳይስ ለምን እስካሁን አልተፈታም? በሰሜናዊ ኢትዮጵያ በሚገኙት የአማራና የትግራይ ክልሎች መካከል አልፎም በፌዴራል መንግስት ደረጃ ለረጅም ጊዜ የውጥረት ምንጭ ሆኖ የቆየው የወልቃይት ጠገዴ ወይም ጸገዴ ጉዳይ ከተራይ ድንበር ወይም የመሬት ይገባኛል አተካሮ በላይ የሆነ ጉዳይ ነው። የኢትዮጵያ ዘመናዊ የታሪክ፣ የባህል፣ የአንድነትና የልዩነት እንዲሁም የፖለቲካ ኃይልና ስርዓት ተቃርኖ የሚንጸባረቁበት መስተዋት ነው። በተለምዶ ወልቃይት ጠገዴ ተብሎ የሚጠራው አካባቢ ከወልቃይትና ጠገዴ ባሻገር ጠለምት ወይም ጸለምቲንና ሁመራንም ያጠቃልላል። ለአስርተ ዓመታት ምንም እንኳን የሀገሪቱ ግዛት ቢሆንም ኢትዮጵያውያን ይህ መሬት ወይም ግዛት የማን ነው በሚለው ጉዳይ ተከራክረዋል፣ ተሟግተዋል። አልፎ ተርፎም ሌሎች ተጨማሪ ፖለቲካዊ ልዩነታቸውን አስታከውም ቢሆን ጦር ተማዟል። ሆኖም ግጭቱም ሆነ ይገባኛል ጥያቄው የነገሩ ማጠንጠኛ አይደሉም። ይልቁንስ ይህን ጥያቄ ማን ይመልሳል፣ በምን ላይስ ተመስርቶ የሚለው ከዋናው ጉዳይ በላይ አወዛጋቢና አነጋጋሪ ነው። በታሪክ፣ በቋንቋ፣ በሕገ መንግስት፣ በህዝበ ውሳኔ ወይስ መሬት ላይ ባለ ኃይል? እነዚህ ጥያቄዎች የንድፈ ሐሳብ ብቻ አይደሉም። አስቀድሞ በሺዎች ለሚቆጠሩ ሰዎች ህይወት መጥፋት ምክንያት ሆነዋል። ከፍተኛ ቁጥር ያላቸውን ማህበረሰቦች ከመኖራቸው አፈናቅለዋል። ኢትዮጵያንም ወደ ከፍተኛ የጦርነት አደጋ አቅርበዋታል። ከ2013 እስከ 2015 ዓ.ም ከተካሄደውና በመጀመሪያ በትግራይ ከዛም አልፎ በአማራና በአፋር ክልሎች ከተዛመተው የእርስ በርስ ጦርነት በኋላ በወረቀት ላይ የተፈረመ የሰላም ስምምነት ቢኖርም የወልቃይት ጠገዴ ጉዳይ እስካሁን ፖለቲካዊ፣ ህጋዊና ስሜታዊ መልስ የሚሻ ያልተፈታ ቋጠሮ ሆኖ ቀጥሏል። ይህ አወዛጋቢ ጉዳይ እንዴት እዚህ የአዙሪት ደረጃ ላይ ደረሰ? ለምን ጉዳዩ እስካሁን ሳይፈታ ቆየ? ወደ ሌላ ደም አፋሳሽ ግጭት ሳያመራ ዘለቄታዊ መፍትሄዎቹ የትኞቹ ናቸው? ይህን ለመመለስ ወደ ኋላ መመለስ ያሻል። የክፍለ ዘመናት የታሪክ አውድ። የታሪክ መዛግብት እንደሚያሳዩት በጥንት ጊዜ የተለያዩ ህዝቦች ወልቃይት ጠገዴ ላይ ሰፍረው ነበር። ከነዚህም ውስጥ የሻንቅላና የአገው ማህበረሰቦች ይጠቀሳሉ። በመካከለኛው ዘመንም የሙስሊምና የአቢሲኒያ ነገስታትና መሳፍንቶችም አስተዳድረውታል። ከዛም ባለፈ የበጌ ምድር አካል ከመሆኑም ባሻገር በጥቂት አጋጣሚም ቢሆን በአቢሲኒያ ግዛት ውስጥ ራሱን የቻለ ክፍለ ሀገር የሆነበትም ጊዜ ነበረ። ወልቃይትና ጠገዴ ወይም ጸገዴ ለረጅም ጊዜ የበጌ ምድር ክፍለ ሀገር በኋላም የጎንደር አካል ሆኖ መቆየታቸው ግን በብዙ የታሪክ መዛግብት ላይ ተቀምጧል። ታሪካዊ ካርታዎችና ሰነዶች ከ18ኛው ክፍለ ዘመን ጀምሮ ጎንደር ከኢትዮጵያ ዋና ክፍለ ሀገሮች መካከል አንዱ መሆኑንና እንዲሁም ወልቃይትና ጠገዴ በአስተዳደር ደረጃ የጎንደር አካል እንደነበሩ ያሳያሉ። ነገር ግን አንዳንዶች ይህንን የታሪክ ሂደት በተመለከተ የተለየ አተያይ አላቸው። እነሱ እንደሚከራከሩት ለብዙ ክፍለ ዘመናት የወልቃይት አስተዳደር በጎንደርና በትግራይ መካከል ሲለዋወጥ ቆይቷል። ሆኖም ታሪካዊው ዳራ የሚያሳየው አብዛኛውን ጊዜ በትግራይ ስር ሆኖ መቆየቱን ነው ይላሉ። ከትግራይ ተለይቶ በመደበኛ ደረጃ ወደ ጎንደር አስተዳደር የተዋሃደው በንጉሠ ነገሥት ኃይለ ሥላሴ ዘመነ መንግስት ነበር የሚል ክርክርም ያነሳሉ። የዚህን እርምጃ ፖለቲካዊነት አጽንኦት በመስጠት ለረጅም ጊዜ የነበሩ መስተጋብሮችን እንደቀየረ ይገልጻሉ። በሌላ በኩል ይህንን አመለካከት በጽኑ የሚቃወሙ አሉ። እነሱ እንደሚሉት ወልቃይት ከትግራይ አልተወሰደችም፣ ይልቁንም ወደ ታሪካዊ የአስተዳደር ቤቷ ጎንደር ተመለሰች እንጂ ጎንደርና ወልቃይት የአንድ ሳንቲም ሁለት ግልባጮች ናቸውም ይላሉ።
በብዙ ዘመናት ውስጥ የተከዜ ወንዝ ምዕራብ ጎንደርንና ምስራቅ ትግራይን የሚለይ ተፈጥሯዊ ድንበር እንደነበረም ያትታሉ። ያም ሆነ ይህ በቀድሞ ዘመን በክፍለ ሀገሮች መካከል ድንበር ቢኖርም ከብሔር መስመር ይልቅ የአስተዳደር መስመር መሆኑ መሰመር አለበት የሚሉም ብዙዎች ናቸው። አስተዳደሩም ወደ ትግራይም ሆነ ወደ ጎንደር ቢካለል ሙሉ ለሙሉ ፊውዳላዊ ነበረ። አካባቢያዊ መኳንን ለንጉሳዊ መንግስት ታማኝነታቸውን እያሳዩ ወረዳዎችን ያስተዳድሩ፣ ግብር ይሰበስቡ፣ ስርዓትን የሚያስጠብቁ ነበረ። በሰሜን ምዕራብ ኢትዮጵያ የሚገኙት እነዚህ አካባቢዎች ከበፊትም ስትራቴጂካዊ ወይም ስልታዊ ጠቀሜታቸው ላቅ ያለ ነበረ። ይህም በተለይ ለእህልና በተለይም ለሰሊጥ ምርት አመርቺ የሆኑ መሆናቸው፣ ወደ ሱዳን የሚመሩ ተፈጥሯዊ የንግድ መስመሮች መሆናቸውና እንዲሁም ለእርሻና ለመጓጓዣ አመቺ የሆኑ ወንዞች መዳረሻ መሆናቸውም ይገኙበታል። በእነዚህ አካባቢ የሚኖሩ ህዝቦች በብዝሃነት የተዋሃዱ ነበሩ። አማርኛና ትግርኛ ተናጋሪዎችን ጨምሮ እንዲሁም ሌሎች ማህበረሰቦች አብረው ለረጅም ዘመናት ኖረዋል፣ አሁንም ይኖራሉ። በዚያን ጊዜ የነበረው መለያየትና የአስተዳደር ድንበር መቀየር ዛሬ እንደምንረዳው በጥብቅ የብሔር መሰረትና ማንነት ላይ የተመረኮዘ ሳይሆን በአካባቢያዊና በክፍለ ሀገራዊ የአስተዳደር ድንበር ላይ የተመሰረተ ነበረ። ከመካከለኛው ዘመን እስከ ዘመነ መሳፍንት እንዲሁም የኢትዮጵያን ማዕከላዊ መንግስት የማጠናከር እንቅስቃሴ እስከተጀመረበት የአጼ ቴዎድሮስ ለጥቆም የአጼ ዮሐንስ ዘመነ መንግስታት ወልቃይት ጠገዴ በሌሎች ግዛቶች ስር ከመተዳደር አንስቶ ራሱን የቻለ ክፍለ ሀገር እስከመሆን በተለያዩ የአስተዳደር ስርዓቶች ስር አልፈዋል። በ19ኛው ክፍለ ዘመን መጨረሻ ኢትዮጵያ ተደጋጋሚ ግጭቶችን አስተናግዳለች። እነዚህም ከሱዳን የመጡ የማህዲስት ወረራዎችንና በክፍለ ሀገር ወይም በአካባቢያዊ መሳፍንቶች መካከል የተነሱ የውስጥ የኃይል ግጭቶችን ያካትታል። ወልቃይትና ጠገዴ በምዕራባዊው የሀገሪቱ ድንበር አቅራቢያ ስለሚገኙ እነዚህ ግጭቶች በቀጥታ ተጽዕኖ አሳድረውባቸው ነበረ። በአጼ ምኒልክ ዳግማዊ ዘመነ መንግስት ኢትዮጵያ ስትስፋፋና የመንግስት መዋቅሯ ሲጠናከር ወልቃይት ጠገዴ በጎንደር አስተዳደር ስር ሆኖ ቀጥሏል። አካባቢው ለንግድ፣ ለደህንነትና ለወታደራዊ ዘመቻዎች ዋና መስመርም ነበረ። በጣሊያን ወረራ ዘመን ማለትም ከ1928 እስከ 1933 ጣሊያኖች አካባቢውን ቢይዙም ከጎንደር ክፍለ ሀገር ጋር ያለውን የአስተዳደር ግንኙነት አላቋረጡም። ከነጻነት በኋላም ንጉሳዊ መንግስቱ የቀድሞውን የክፍለ ሀገር መዋቅር መልሶ አቋቋመ። የታሪክ መዛግብት እንደሚያሳዩት በዚህ ሁሉ ዘመን ድንበሮች አንዳንድ ጊዜ ተለዋጭ ቢሆኑ በአብዛኛው ጊዜ ወልቃይት ጠገዴ የጎንደር ወይም የበጌ ምድር አካል ሆኖ ቆይቷል። በኢትዮጵያ አቆጣጠር በ1966 ዓ.ም የኢትዮጵያ አብዮት ለዘመናት የዘለቀውን የንጉሳዊውን አገዛዝ በመገርሰስ አዲስ ዘመንን አበሰረ። ከአፄ ኃይለ ሥላሴ ውድቀት በኋላም በደርግ ዘመነ መንግስት ወልቃይት ጠገዴ በአስተዳደር ረገድ በጎንደር ክፍለ ሀገር ስር ሆኖ ነበር የቀጠለው። ሆኖም በህወሓት የሚመራው የትግራይ ብሔርተኝነት ማበብንና የትጥቅ ትግሉ ወደ ወልቃይት መጠጋቱን ተከትሎ በሚቀጥሉት ዓመታት ቋንቋን መሰረት ያደረጉ ቅራኔዎች መታየት ጀመሩ። በወልቃይት ያሉ አንዳንድ ትግረኛ ተናጋሪ ማህበረሰቦች በፖለቲካዊና በባህላዊ መስኮች እንደተገለሉ ይሰማቸው ነበር የሚሉ ቢኖሩም ሆኖም የአካባቢው የብሔር ስብጥር የተዋሃደ እንደነበር ቀጥሏል። ይህ የታሪክ ክስተት የብሔር ማንነትን ሳያጎላ ተዋህዶ ሲኖር በነበረው ማህበረሰብ መካከል ልዩነትን በመጫር ከ1983 ዓ.ም በኋላ ለሚከሰቱት ግጭቶች መሰረትን ጥሏል። በ1983 ዓ.ም ደርግ ከስልጣን ከተወገደ በኋላ በህወሓት መሪነት የተቋቋመው የሽግግር መንግስትም ሆነ የኢትዮጵያ ፌዴራላዊ ሪፐብሊክን የመምራት ዕድል ያገኘው ህወሓት መሩ የኢህአዴግ መንግስት ኢትዮጵያ በቋንቋ ላይ በተመሰረተ የፌዴራላዊ የክልል አስተዳደር መተዳደር እንዳለባት በጽኑ መከራከር ጀመረ። በቋንቋ ላይ የተመሰረተው የፌዴራል ስርዓትም ወደ ተግባር ሲገባ ወልቃይትና ጠገዴ ወደ ትግራይ ክልል ተካተቱ። ይህም በጥቂት ዓመታት ውስጥ ጉዳዩን ወደ ጡዘት ደረጃ እንዲደርስ አድርጎታል። የትግራይ ልሂቃን አመለካከት ይህ የፌዴራል ስርዓት ምስረታ የታሪክ ልዩነቶችን ከማስተካከል ባለፈ በቋንቋና ባህላዊ እውነታዎች ላይ የተመሰረተ ነው ሲሉ ይከራከራሉ። ከዚህም በተጨማሪ በወልቃይት ጠገዴ ወይም ከፌዴራል ስርዓቱ ምስረታ በኋላ ምዕራብ ትግራይ ተብሎ በተጠራው አካባቢ የሚኖሩ አብዛኞቹ ህዝቦች የትግርኛ ቋንቋ ተናጋሪ ሲሆኑ የወልቃይት ድንበር በትግራይ ክልል ስር መካተቱ ቋንቋን መሰረት ባደረገው የፌዴራላዊ የመንግስት መዋቅር መርህ መሰረት ህጋዊና አግባብነት ያለው ነው ሲሉም ይከራከራሉ። የአማራ ልሂቃን አመለካከት እነዚህ አካባቢዎች ለረጅም ዘመናት አሁን በአማራ ክልል ስር በሚገኘው የቀድሞ በጌ ምድር የአሁኑ ጎንደር ክፍለ ሀገር ስር ሲተዳደሩ ነበር ሲሉ የታሪክ መዛግብትን ይዘው ይከራከራሉ።
የወልቃይት ጠገዴ ወደ ትግራይ ክልል መካለል በአንድ ወገን የተወሰነ የወልቃይትን ሕዝብ ያላማከለ ፖለቲካዊ ውሳኔ ነው ሲሉም ይሞግታሉ። በተጨማሪም እነሱ እንደሚከራከሩት ወልቃይት ጠገዴ ወደ ትግራይ የተጠቃለለው ከፌዴራል ሕገ መንግስቱ መርቀቅ በፊት ህወሓት ቦታውን በኃይል ሲቆጣጠር ጀምሮ መሆኑን በመጥቀስ የውሳኔው ሕጋዊነት ላይ ጥያቄ ያነሳሉ። ይህ ተቃርኖ በ1987 ዓ.ም በጸደቀው የፌዴራል ሕገ መንግስት የተቋጨ ቢመስልም መሬት ላይ ካለው ነባራዊ ሁኔታ አንጻር የተቃርኖ መባቻ ሳይሆን ይልቁንም የጡዘቱ መጀመሪያ መሆኑንና አሁን ላይ በአካባቢው ያለው ሁኔታ በአጠቃላይ የሀገሪቷን የፖለቲካ ተቃርኖ ለመፍታት በሚደረጉ ጥረቶች አከራካሪ ከሆኑት ቁልፍ ጉዳዮች መካከል እንዲሆን እንዳደረገው አንዳንዶች ይገልጻሉ። እስከ 2000ዎቹ አጋማሽ ድረስ በተለይ የአማራ ወልቃይቴዎች የማንነት ጥያቄና ፖለቲካዊ ጥሪ እየጨመረ ነበረ። ይህም የወልቃይት ኮሚቴን እውን በማድረግ በ2010 ለተፈጠረው ሀገራዊ ለውጥ ከፍተኛ አስተዋጽኦ እስከማድረግ ደርሷል። በህዳር 2013 ዓ.ም የህወሓት ኃይሎች በትግራይ የሰፈረውን የኢትዮጵያ የመከላከያ ሰራዊትን ማጥቃት ተከትሎ በኋላም ወደ አማራና አፋር ክልሎች የተስፋፋው የትግራይ ጦርነት ሲጀመር ወልቃይት ጠገዴ ከመጀመሪያዎቹ የግጭቱ የጡዘት ማዕከል አካባቢዎች አንዱ ሆነ። የህወሓት ኃይሎች አካባቢውን ለቀው ከወጡም በኋላ ከጅምላ መቃብሮች ጀምሮ እስከ ሰላማዊ ሰዎች መፈናቀልን የተመለከቱ አሳዛኝ ዜናዎች መውጣት ጀመሩ። በተለይም በህዳር 2013 ዓ.ም በህወሓት አማካኝነት የተደራጁ ቡድኖች ከ600 በላይ ዜጎችን በተለይም አማራዎችና ወልቃይቴዎችን እንደገደሉ አልጀዚራና የኢትዮጵያ የሰብአዊ መብት ኮሚሽንን ጨምሮ ብዙ ሚዲያዎች ሪፖርት አደረጉ። ይህን ጥቃት ያደረሱት በአካባቢው የተደራጁ የወጣት ቡድኖች በደህንነት መዋቅሮች የተደገፉ እንደነበሩም ተገልጿል። የአማራ ኃይሎች ወልቃይት ጠገዴን ከመቆጣጠራቸውም በኋላ በርካታ የትግራይ ተወላጆች ተፈናቅለዋል የሚሉ ዘገባዎችም ወጥተዋል። እንደ ሂውማን ራይትስ ዎች፣ አክኮርድና ኢትዮጵያ ኢንሳይት ያሉ ተቋማት እነዚህን በኃይል የተፈጸሙ ናቸው ያሏቸውን መፈናቀሎች እንደመዘገቡ ሪፖርት አድርጓል። ይህም የሚያሳየው ጉዳዩ የመሬት ይገባኛል ክርክር ብቻ እንዳልሆነ ነው። ይልቁንም እውነታን፣ ትዝታንና ትርክትን በመቅረጽ ሂደት ላይ የሚከናወን ታሪካዊ ሙግትና ግጭት መሆኑን ነው። በህዳር 2015 ዓ.ም የፕሪቶሪያው የሰላም ስምምነት በይፋ የሰሜኑን ጦርነት አስቆሟል። ስምምነቱ የክልል የድንበር የመሬት ይገባኛል ውዝግቦች በኢትዮጵያ ሕገ መንግስት መሰረት እንዲፈቱ የደነገገ ሲሆን ነገር ግን እንዴት ወይም መቼ እንደሚፈጸም በግልጽ አልደነገገም። ውጤቱም ቁጥጥር ስር የዋለ ውጥረትን መውለድ ሆኗል። የትግራይ ፖለቲከኞችና ባለስልጣናት ማንኛውም የህዝብ ውሳኔ ከመካሄዱ በፊት ግዛቶች ወደ ትግራይ መመለስ አለባቸው በማለት አጥብቀው ይከራከራሉ። የአማራ ፖለቲከኞችና ባለስልጣናት በበኩላቸው ከዚህ ሁሉ ስቃይና መገለል እንዲሁም ረጅም ትግል በኋላ ህዝባችንን ለዳግም ስቃይ አሳልፈን አንሰጥም ይላሉ። የፌዴራል መንግስት በበኩሉ የጸጥታ ኃይሉን በአካባቢው በማስፈር አዲስ ግጭትን እየተከላከለ እንደሆነ ይገልጻል። ቀጣዩ ጉዞ ወዴት ይሆን? የህዝብ ውሳኔ ማካሄድ እንደ መፍትሄ ብዙ ጊዜ ይጠቀሳል። ነገር ግን ህዝብ ውሳኔ ለማካሄድ ደህንነት፣ እምነትና መንግስታዊ መዋቅሮች ያስፈልጋሉ። ሁሉም በአሁኑ ጊዜ በወልቃይት ምድር ሁሉንም በሚያስማማ መልኩ የሉም። ትግራይ የተመረጠ ፓርላማ የላትም። በቅርቡ የሚካሄደው ምርጫም በትግራይ የመካሄዱ ነገር ትልቅ ጥያቄ ውስጥ የወደቀ ነው። አስተዳደሩ ጊዜያዊ ነው። ከጦርነት በኋላም ምንም አይነት ምርጫ አልተካሄደም። ሁለቱም ወገኖች ታሪካዊ ፍትሃዊነትን በመጥቀስ የሰጥቶ መቀበልን መርህ በፍጹም አይቀበሉም። ስለዚህ የህግና የፖለቲካ ሳይንስ ምሁራን ተጨባጭ የሆነ የመፍትሄ አቅጣጫ የሚከተሉትን ሊያካትት ይችላል ይላሉ። ጊዜያዊ የፌዴራል አስተዳደር ማቋቋም፣ ሲቪል ተፈናቃዮች መመለሳቸውን ለማረጋገጥ ገለልተኛ ቁጥጥር ማድረግ፣ ህጋዊ ሂደቶችን ደረጃ በደረጃ መመለስ፣ ማንኛውም ህገ መንግስታዊ ሂደት ከመጀመሩ በፊት እምነት መገንቢያ እርምጃዎችን መውሰድ፣ ህዝቡ እንዲወስን መፍቀድና አብሮ በፍቅርና በመከባበር መኖር የሚሉት ይገኙበታል። ሆኖም ምንም አይነት መፍትሄ ፍጹም ሊሆን አይችልም። ነገር ግን ችግሩን ችላ ማለት እንደገና ግጭት እንዲያገረሽ በር መክፈት ነው። የመጨረሻ ጥያቄ፣ የወልቃይት ጠገዴ ጉዳይ ማን ድምፁን ከፍ አድርጎ አሰማ በሚለው የሚወሰን አይደለም። ይልቁንም ኢትዮጵያ በስቃይ የተሞላውን ታሪኳን መጋፈጥ ትችላለች ወይ? የሲቪሎችን ዘር ወይም ጎሳ ሳትቆጥር ጥበቃ ታደርጋለች ወይ? የሚሉት ትልልቅ ጥያቄዎችን የሚያስነሳ ነው። መሬቱና ህዝቡ ወደ የትም አይሄዱም። ነገር ግን ኢትዮጵያ እነዚህንና መሰል ውስብስብ ችግሮቿን ፈታ አንድነቷን አጽንታ ትቀጥላለች ወይ የሚለው ትልቁ ጥያቄ ሆኖ ይቀጥላል።